በዚህ ቪዲዮ የስኳር ታማሚዎች መመገብ ያለባቸውን እጅግ ወሳኝ የሆኑ ምግቦችን እንመለከታለን። እነዚህ ምግቦች ለበሽታው ከሚሰጡ መድኃኒቶች ጎን ለጎን በሽታውን ለመፈወስና ችግሩን ለማቅረፍ እጅግ ወሳኝ የሆኑ በጥናትና ምርምር የተረጋገጡ ናቸው። ወደ ሐሳቡ ከመሄዳችን በፊት ይህ ቪዲዮ ለብዙ ሰዎች መድረስ እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። አንደኛ፣ አቮካዶ። አቮካዶ በብዙዎች ዘንድ ተወዳጅ የሆነውና የስኳር መጠንን ለመቆጣጠር ከሚረዱ ምርጥ ምግቦች ውስጥ አንዱና ዋነኛ ነው። ይህ ተክል ዝቅተኛ የካርቦሃይድሬት ይዘት ያለው ከመሆኑም በላይ በፋይበርና በሞኖ አንሳቹሬትድ ፋት ተበለጸገ ነው። እነዚህ ጤናማ ቅባቶች በተለይም በውስጡ የሚገኝ ኦሊክ አሲድ ከምግብ በኋላ የሚከሰተውን ድንገተኛ የደም ስኳር መጨመርን በመቆጣጠር ረገድ ወሳኝ ሚና ይጫወታል። በውስጡ ያለው ፋይበር ካርቦሃይድሬት በሰውነታችን ውስጥ የሚፈርስበትንና ጉልኮስ በሰውነታችን ውስጥ የሚለቀቅበትን ፍጥነት ያዘገየዋል። ይህ ደግሞ በሰውነታችን ውስጥ የኢንሱሊን ምላሽ የተረጋጋ እንዲሆን ያደርጋል። በተጨማሪም አቮካዶ ከፍተኛ መጠን ያለው ፖታሺየምና ማግኔዥየምን በውስጡ ይዟል። እነዚህ ማዕድናት ለደም ግፊት ቁጥጥርና ለኢንሱሊን ተግባር መሻሻል ወሳኝ ናቸው። ጥናቶች እንደሚያሳዩ አቮካዶን አዘውትረው የሚመገቡ ሰዎች ስኳርን የመቆጣጠር ብቃታቸው ከፍተኛ መሆኑን አረጋግጧል። አቮካዶ ከስኳር በሽታ መከላከል ባሻገር በፋይበር ይዘቱ ምክንያት ለሆድ ጤንነትና ክብደትን ለመቀነስ ይረዳል። ከዚህም በላይ አቮካዶ በውስጡ ያሉት አንቲኦክሲዳንቶች የደም ስሮችን ከጉዳት በመከላከል ለስኳር በሽታ ተጋላጭ የሚያደርጉ የልብና የደም ስር ችግሮችን በዘላቂነት ይፈታል። ሁለተኛ፣ ዝንጅብል። ዝንጅብል በሺዎች ለሚቆጠሩ ዓመታት በባህላዊ ሕክምና ውስጥ ጥቅም ላይ ሲውል የኖረ ተክል ነው። ዘመናዊ ምርምሮችም የጤና ጥቅሞቹን በተለይም በደም ስኳር ቁጥጥር ላይ ያለውን ጠቀሜታ አረጋግጧል። ዝንጅብል ጅንጀሮስ የተባሉ ንቁ ውህዶችን በውስጡ ይዟል። እነዚህ ውህዶች ሰውነታችን ኢንሱሊን ሳይፈልግ የጡንቻ ሴሎቻችን ጉልኮስን እንዲወስዱ የሚያግዙ ፕሮቲኖችን እንዲያነቃቃ ይረዳል። በመሰረቱ ዝንጅብል ሰውነታችን ኢንሱሊንን በተሻለ መንገድ እንዲጠቀም ይረዳል። ይህም የኢንሱሊን ስሜታዊነትን ያሻሽላል እና በደም ውስጥ ያለው የስኳር መጠን እንዲመጣጠን ያደርጋል። በተጨማሪም ዝንጅብል ኃይለኛ የሆነ ጸረ ብግነት ወይም አንቲ ኢንፍላማቶሪ ባህሪ አለው። ስር የሰደደ ብግነት ለኢንሱሊን መቋቋም ወይም ኢንሱሊን ሬሲስታንስ እና ለስኳር በሽታ እድገት ዋና ምክንያት ናቸው። ዝንጅብል ደግሞ ይህንን ብግነት በመቀነስ ለታይፕ 2 ዲያቤትስ ወይም ሁለተኛ ደረጃ ለስኳር በሽታ ችግሮችን ለመቀነስና ኢንሱሊን በተሻለ ሁኔታ በሰውነታችን ውስጥ እንዲሰራ ያስችላል። ዝንጅብልን በሻይ ወይም በቅመም መልክ ምግብ ላይ ጨምሮ መውሰድ የደም ስኳር መጠንን ለመቆጣጠር በጣም ጠቃሚ ከሆኑ መንገዶች ውስጥ አንዱ ነው። ሶስተኛ፣ ሞሪንጋ። ሞሪንጋ ቅጠሎቹ በቪታሚኖችና በማዕድናት እንዲሁም በአንቲኦክሲዳንቶች የተሞሉ ሲሆኑ በተለይም በደም ስኳር ቁጥጥር ላይ ያለው ሚና እጅግ ከፍተኛ ነው። ሞሪንጋ ከፍተኛ መጠን ያለው ክሎሮጄኒክ አሲድ የተባለ አንቲኦክሲዳንትን ይዟል። ይህ አሲድ በምግብ ውስጥ ያለውን ስኳር በሰውነት ውስጥ የመመጠጥ ሂደትን በማዘግየት ይታወቃል። ይህም ምግብ ከተመገበን በኋላ በደማችን ውስጥ ስኳር በድንገት ከፍ እንዳይል ያደርጋል። በተጨማሪም በሞሪንጋ ውስጥ የሚገኙት አውቶሲዮናይትስ የተባሉ ውህዶች በሰውነታችን ውስጥ ያለውን የኢንሱሊን ምርትንና አጠቃቀምን እንዲሻሻል በማድረግ የኢንሱሊን ስሜታዊነትን ይጨምራሉ። ሞሪንጋ በውስጡ ከፍተኛ መጠን ያለው ካርቲሲን የተባለ አንቲኦክሲዳንትን ይዟል። ይህ ውህድ የደም ግፊትን ለመቀነስ ይረዳል። ይህም ለስኳር በሽታ ህመምተኞች ለልብ ህመም መጋለጥ ዕድላቸውን ዝቅ ያደርጋል። አጠቃቀሙም የሞሪንጋ ቅጠልን በጭማቂ ወይም ዱቄቱን በምግብ ላይ በመጨመር መጠቀም ጥቅም ማግኘት ይቻላል።